ጠላትን የሚመታው አሸምቆ ከአንበሳ መንጋጋ ለጣር የተጣለ ነበር ወገኔ የቆሰለ ከሞትም ያድነዋል ከሞትም ያድናል ከሞትም ያድናል ኢየሱስ ከሞትም ያድነዋል ከሞትም ያድናል ከሞትም ያድናል ኢየሱስ ሰላም ለእናንተ ይሁን። ይህን ቪዲዮ እየተከታተላችሁ ያላችሁ በዓለም ዙሪያ ሁሉ ላላችሁ የጌታ ሰላምና ጸጋ ይብዛላችሁ። ይህን መልእክት የማስተላልፍላችሁ እኔ በለጠ አሰፋ እባላለሁ። የኢየሱስ ክርስቶስ መልእክተኛ ነኝ። መልእክቴ ያው በመጨረሻው ዘመን ላይ ባለ መልእክት ላይ ስለሆነ የመልእክተኝነቴ ማረጋገጫ ይሆናል። ከእግዚአብሔር ቃል አንድ ቃል እናካፈልና ወደ መልእክቴ እሄዳለሁ። በዕብራውያን 1 ላይ ሲናገር ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ለኛ ተናገረን። ይህን ነገር ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ በመጥምቁ ዮሐንስ ተጠምቆ አገልግሎቱን ሲጀምር በማርቆስ 1:15 ላይ ዘመኑ ተፈጸመ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በወንጌልም እመኑ ብሎ የወንጌልን አገልግሎት ጀምሯል። ከዛ በኋላ 33 ዓመት 3 ዓመት ተኩል ከኖረ በኋላ ለደቀ መዛሙርቱ ይህንን መልእክት አስተላልፎ ሐዋርያቶችም ይህንን መልእክት እያስተላለፉ እስከዚህ ሰዓት ደርሰናል። በነገራችን ላይ ይህ መልእክት ከነቢያቶች ጀምሮ የነበረ መልእክት እንደነበረም መጽሐፍ ቅዱስ ይናገራል። ዛሬ ግን እኔ በኖህ ዘመን ላይ ባለው ላይ መሰረት በማድረግ የሚቀጥለውን ክፍል ማካፈል ሞክራለሁ። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላል። ኖህ መርከብ በሚሰራበት ጊዜ ዝናብ የለም፣ ደመና የለም፣ ለደመና የሚሆኑ ምልክቶች የሉም። ነገር ግን መርከብ ይሰራ ነበር እና መልእክቱም እግዚአብሔር ዓለምን ሰማይን ያጠፋል፣ ሰውን ሁሉ ያጠፋል፣ ንስሐ ግቡ ይል ነበር። ነገር ግን ሰዎች ይቀልዱበት ነበር፣ ያሾፉበት ነበር፣ እንደፈለጉ ይዘፍኑ፣ ይጠጡ፣ ይበሉም ይጠጡም ነበር። ነገር ግን 100 ዓመት ያክል ኖህ በእምነት መርከብን ሰራ። መጨረሻ ላይ እግዚአብሔር መጣ፣ ኖህንና ቤተሰቦችን ወደ መርከብ አስገባ። ሰማይና ምድር ውሃ ማፍለቅ ጀመሩ፣ ያም ዓለም በውሃ ጠፋ ይላል። ስለዚህ ዛሬ የማስተላልፍላችሁ መልእክት በዚህ መልእክት ላይ ያተኮረና ማስጠንቀቂያም ጭምር ያለበት እንደገና የንስሐም ጥሪ የፍቅርም ጥሪ እንደሆነ እንድታስቡት ለምናችኋለሁ። የማካፍላችሁ ክፍል በሁለተኛ ጴጥሮስ ምዕራፍ 9 ቁጥር 3 ከቁጥር 8 ጀምሮ ያለውን ነው ማካፍላችሁ። እናንተ ግን ወዳጆች ሆይ የጌታ ቀን አንድ ቀን እንደ ሺህ ዓመትም እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ ይላል። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲመጡ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። የጌታም ቀን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርና በእርሷም ላይ የተደረገ ሁሉ ይቃጠላል ይላል። ወገኖቼ ይህን መልእክት እየሰማችሁ ላስተላልፍላችሁ የምፈልገው የእግዚአብሔርን ጊዜ ወይ ደግሞ የጌታን መምጣት ጊዜ ሲያስቀምጥልን አንድ ቀን እንደ ሺህ ዓመት እንደ አንድ ቀን እንደሆነ አትርሱ ይለናል። እኛ ስንቆጥር 2014 ብለን ልንቆጥር እንችላለን። በጌታ አቆጣጠር ግን 2014 እንደ 2 ሰከንድና 2 ደቂቃ እንኳን ያክል ሊመዛዘን አይችልም። እጅግ በጣም ፈጣን የሆነ ነገር ላይ እንዳለን እናስብ። ስለዚህ ለዚህ ግን ማስተካከያ አድርጎ ያስቀመጠው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ ይደርሱ ዘንድ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። የጌታ ትዕግስት ነው አሁን ያለው በመካከል ላይ። ያም ትዕግስቱ ሁሉ ወደ ንስሐ እንዲመጡ እንጂ ማንም እንዳይጠፋ ነው ይላል። ስለዚህ ዛሬ ለንስሐ ጊዜን አትስጡት። ዛሬ ለንስሐ ጊዜን አትስጡት። ስለዚህ መጽሐፍ ቅዱስ ሲናገር አሁንም ይቀጥልና ይህ ሁሉ እንዲህ የሚቀልጥ ከሆነ
የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል ይላል። ስለዚህም ሰማያት ተቃጥለው ይቃጠላሉ፣ የሰማይን ፍጥረት ይቀልጣሉ። ነገር ግን ጽድቅ የሚኖርበትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ዋው! አየህ፣ በዚህ እጅግ አስጨናቂ በሆነና የተሰጠን ጊዜ እጅግ በጣም ፈጣን የሆነ እስትንፋሳችንን ተንፍሰን እስከምንመልሰው ባለ ጊዜና አይናችንን ጨፍነን እስከምንገልጠው ባለ ጊዜ እስከሆነ ድረስ እግዚአብሔር ግን አንድ ተስፋ ሰጥቶናል። አዲስ ሰማይና አዲስ ምድርን እንደ ተስፋ ቃሉ እንጠብቃለን ይላል። ስለዚህ ወዳጆች ይህን እየጠበቃችሁ ከእድፈትና ያለ ነውር ሆናችሁ ትጠብቁ ዘንድ ይላል። ያለ እድፈትና ያለ ነቀፋ ሆናችሁ ትጠብቁ ዘንድ ይላል። ስለዚህ ያለ እድፈትና ያለ ነውር ሆናችሁ ትጠብቁ ዘንድ ሲለን የጌታም ትዕግስት ደግሞ መዳናችሁ ነው ብሎ ደግሞ ይቀጥላል። የጌታም ትዕግስት መዳናችሁ ነው ይላል። ስለዚህ የታገሰበት ምክንያት የመዳን ጉዳይ ነው እንጂ ሌላ ጉዳይ የለውም ማለት ነው። ጌታም ራሱ እንዲህ ይላል፣ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው ይላል። ሁለተኛ ቆሮንቶስ 6:2 ላይ ይሄንን ይናገራል። የመዳን ቀን አሁን ነው። አሁን ይሄንን ወንጌል እየሰማችሁ ያላችሁ አሁን የመዳን ቀን ነው። ስለዚህ ንስሐ ገብታችሁ ወደ ክርስቶስ ልትመጡ ይገባችኋል። ደግሞም ሲናገር የጌታን ስም የሚጠራ ሁሉ ይድናል ይላል። አፍሪካዊም ይሁን ቻይናዊም ይሁን ኢትዮጵያዊም ይሁን ማንም ይሁን የጌታን ስም የሚጠራ ግን ይድናል ይላል። ያላመኑበት እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ይላል። መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ይልና ካልተላኩ እንዴት ይሰብካሉ ይላል። ነገር ግን ሁሉ ለወንጌል አልታዘዙም ይላል። ሁሉ ለዚህ የምስራች ወንጌል አልታዘዙም ይላል። ኢሳይያስም ጌታዊ ምስክርነታችንን ማን ሰምቷል ይላል። ይሄ ኢየሱስ ክርስቶስ ከመምጣቱ 700 ዓመት በፊት ነው ኢሳይያስ ምስክርነታችን ማን አመነ ያለ። ኢየሱስም መጥቶ ማንም አላመነውም፣ ሐዋርያቶችን ማንም አላመነም፣ አሁንም አላመናችሁም። ለሚያምን ግን ይህ ተስፋ ቃል ተሰጥቶናል። ስለዚህ ዛሬ እነግራችኋለሁ፣ ልባችሁን እልከኛ እንዳታደርጉ፣ የጌታ ቀን ግን እንደ ሌባ ሆኖ በድንገት ይመጣል ነው የሚለው። ስለዚህ መጽሐፍ ቅዱስ ሲናገር እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አሁን እየሰማችሁት ያለው የእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ቃል ላይ እምነት እንዴት ተገኘ? ሐዋርያው ጳውሎስ ይህን የተጨበጠ እምነት ይነግረናል፣ መዳኑን ይነግረናል። ሐዋርያው ጳውሎስ በመጽሐፍ ቅዱስ ላይ በተናገረው መሰረት በአንደኛ ቆሮንቶስ 15:3 ላይ እኔ ደግሞ የተቀበልኩትን ከሁሉ በፊት አስቀድሜ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ። ይህንን ነው እኔ የተቀበልኩት፣ ለእናንተ ማሳልፍ የሰጠሁት ይህንን ነው ይለናል። እኔም የተቀበልኩት ይህንን ነው፣ ለእናንተ የማስተላልፈው መልእክቴ ነው። ለዚህ ነው እኔ የክርስቶስ መልእክተኛ ነኝ የምላችሁ፣ የተደረገልህን ተናገር ስለሆነ መልእክቱ። ስለዚህ ዛሬ ከኔ ጋር ጌታም እንደተናገረ ሁለትም ሆናችሁ ሶስት በስሜ በምትሰበሰቡበት እኔ በመካከላችሁ ሆናለሁ እንዳለ ከኔ ጋር ይህን ጸሎት የሚጸልይ ሰው አንድ ጊዜ ልቡን ወደ እኔ በመንፈስ በእምነት እንዲሰጠኝ ጠይቃለሁ። ጌታ ሆይ ኃጢአቴን በደሌን ይቅር በለኝ፣ እኔ ኃጢአተኛና በደለኛ ነኝ። አንተ ለእኔ ስትል በመስቀል ላይ እንደሞትክ እንደተቀበልክ በሦስተኛውም ቀን እንደተነሳ አምናለሁ። ልቤን ከፍቼ አንተን እጋብዛለሁ፣ አንተን እከተላለሁ፣ ኃጢአትን፣ ሰይጣንን፣ ዓለምን እክዳለሁ። ስለተቀበልከኝ አመሰግናለሁ፣ ልጅ ስላረከኝ አመሰግናለሁ። አሜን። አሁን ይህን ጸሎት የጸለየ አንድ ሰው በዚህ ቃል መሰረት ድኗል። የሚቀጥለውን ህይወቱንና ኑሮውን በክርስቶስ ያለው ኑሮውን ለማሳደግም ለማጠናከርም ከዮሐንስ ወንጌል ጀምሮ ማንበብ ይችላል። በተረፈ በ0904 14 89 41 በመደወል መነጋገር እንችላለን። ስለሰማችኝ እጅግ በጣም አመሰግናለሁ። የጌታ ሰላምና ጸጋ ይብዛላችሁ። በሚቀጥለው በሌላ መልእክት እስከምንገናኝ ጌታ አገራችን ምድራችንን በሰላም ይጠብቅ። በኢየሱስ ስም አሜን።